በመጀመሪያ ደረጃ ሲቪላይዜሽን በባህሪው ስልጣኔ ብለህ ስትል የመጀመሪያው የሃይማኖትን አከርካሪ ማንሳት አለበት። ምክንያቱም ሃይማኖት ስለ ኮኦፕሬሽን ነው የሚያወራው፣ ስለ መተባበር ነው። ስልጣኔ ደግሞ ራስን ትልቅ ስለማድረግ፣ ራስን ትልቅ ለማድረግ እዝነት የሚባለውን ነገር ማጥፋት አለበት። የሰው ልጅ ውጤታማ የማያደርገው ምንድነው? አዛኝነት ነው የመጀመሪያው። ምን ማለት ነው? ጥሩ ስለሆነች በደንብ እናብራራለን። አንድ አንበሳ ቢያይህ አንተ አንካሳ ብትሆን ምን ብትሆን የመጨረሻ ችግረኛ ብትሆን በጣም ብትለምን አይተዋል፣ ይበላል፣ ርህራሄ የለው። ስለዚህ የወፈረ ሰው ነው የከሳ ነው ህፃን ነው ትልቅ ነው ሳይል ነው የሚያጠቃ። በት ሰው ለአደን ወጣ የሚጠነቀቀው ነገር አለ ወይም የሆነ ነገር አየ። አንተ መስሪያ ቤት ቀጥረኸኛል እየሰራው ነው ልጆች አሉ መስራት አልቻልኩም ልታባረት ይጨነቃል፣ ኢፌክቲቭ ያደርጋል። ስለዚህ ርህራሄ ሆሊውድ አንድ ጥሩ ፊልም ሰርቷል የሰው ልጅ ኢኩሊብሪየም የሚል እሱን ቢያዩትና ምን ያህል እንትን እንደሆነ አሁን ያልከውን ነገር በጥሩ ነገር ይገለጻል። ማን the most problem for man's efficiency is his morality ነው። ስለዚህ ሞራሊቲ የምትለው ነገር ስትፍቀው አዛኝ ርህራሄ ምናምን የሚልበት ሲፋቅ የምትኖረው ለግብ ይሆናል። እሱን ለማድረግ የሃይማኖት እሴቶችን መምታት አለብን። ለምሳሌ ስፔሻሊ ደግሞ ከሁሉም ሲቪላይዜሽንስ በልዩነት የሞደርን ሲቪላይዜሽን ግሪድ ላይ መሰረት ያደርጋል።